አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ ዛሬ መኮረኒ ፒንክ ሶስ አብረን እንስራ። አሁን ያዘጋጀሁት እዚህ ጋር ቲማቲም አለኝ፣ ሽንኩርት አለኝ፣ ሳልሳ አለኝ፣ ክሬም አለኝ። እዚህ ጋር ደግሞ መኮረኒ፣ ቱም፣ ማጅ አዘጋጅቻለሁ። በቅደም ተከተሉ አብረን እንከታተሉ ውዶችዬ። እዚህ ጋር እንትን አለኝ የምሰራበት ብረት ድስት። ከዛ ብረት ድስቱ ላይ ዘይት አረጋለሁ። ዘይቱ ለብ ካለ በኋላ ደግሞ ሽንኩርት ሽንኩርቴን አረጋለሁ። ዘይቱ ሞቅ ብሎልኛል። ግን በደንብ መቁላላት አለብን ማለት ነው። እንተናዋለን። እንደዚህ ያረግን በደንብ ተቁላላን በኋላ ነጭ ሽንኩርት እንጨምርበታለን። ማለት ነው። እንደዚህ ከተቁላላ በኋላ ቲማቲም እናደርጋለን። ልጨዋለሁ። ከዛ በደቃቅ ያለው ማለት ነው። እዚህ ጋር ቲማቲም አለኝ እዚህ ጋር ደግሞ መኮረኒ የምቀቀልበት ብረት ድስት አለኝ። የሞቀ ውሃ እጨምራለሁ ከብረት ድስቱ ማለት ነው። ዘይት እናደርግበታለን ውሃው ላይ ትንሽ እንዳይዝ። ከዛም ጨው አሁን መኮረኒውን እናደርጋለን። ውሃ ፈልቷል። እናንተ እንደ እንትናችሁ እንደምትፈልጉት ነው የምታረጉት። እኔ ግን ግማሽ ስለሆነ የሚያስፈልገኝ ያደርጋለሁ። ከዛ እንደዛ አደበላልቀዋለሁ እስከሚበስል። እዚህ ጋር ደግሞ ሶስ አለኝ እያረኩኝ በደንብ ማለት አለበት። ቲማቲሙ በዚህ መልኩ ተቁላልቷል። አሁን ትንሽ ሳልሳ አደርግበታለሁ። ሳይበዛ ማለት ነው። ግማሽ ቁንዶ በርበሬ ወይም ፍልፍል አስዋት ይባላል። እናደርጋለን በትንሿ ማንኪያ አንድ። በዚህ መልኩ ጠቅላልቶልኛል። ማጅና ትንሽ ጨው አደርግበታለሁ። እዛ በእንደዚህ እንላለን እናጥላለን። ትንሽ ውሃ እናደርግበታለን። አሁን ደግሞ መኮረኒ ይበስሏል። መኮረኒን እንትን እያላስ እየጨርሻለሁኝ። አሁን ደግሞ ቲማቲሙን ማለት ነው በዚህ መልኩ። ከዛ እናደርጋለን ክሬም ኮብ ካረግን በኋላ እንደዚህ አብረን እናወጣዋለን።
ጨርሻለሁ ውድ ጓደኞቼ። አንድ እናደርጋለን ሞዘሬላ እንደዚህ ካረግን በኋላ እዚህ ጋር ድብልቅ ካረግን በኋላ መኮረኒ ያበሰልኩት መኮረኒ ከላይ እጨምራለሁ። እዚህ ጋር ያበሰልኩት መኮረኒ አለ አጣፍፌዋለሁ። ከዛ ወደ እጨምራለሁ። ስለዚህ እጨምራለሁ አንድ ጋር እናገናኝቀዋለን ማለት ነው። እናጠፋዋለን። ከዚህ ጋር በኋላ በዚህ መልኩ ጨርሻለሁ ውድ ጓደኞቼ። አሁን ወደ ዕቃ ገለብጣለሁ ማለት ነው። ያው በዚህ መልኩ ጨርሻለሁ። ወደ ዕቃ ገልብጫለሁ።